የኢግኒሽን ሲስተም የሚጠቅመው በዋነኝነት ሃይ ቮልቴጅ የሆነ ስፓርክን ወይም ደግሞ ብልሽታን በመፍጠር የአየርና የነዳጅ ውህዱ በኮምበስሽን ቻምበር ውስጥ በበቂ ሁኔታ እንዲቀጣጠል ለማድረግ ነው። ኢግኒሽን ሲስተማችን በጥሩ ሁኔታ ይሰራል ካልን የኢንጂን ፐርፎርማንሱ እንዲሁም ደግሞ የነዳጅ አጠቃቀማችንና የኢሚሽን ኮንትሮላችንም የተመጣጣነ ይሆናል። የኢግኒሽን ሲስተማችን በውስጡ የተለያዩ ኮምፖነንቶችን ይዟል። እሱም ባትሪ፣ ignition switch, ignition coil, distributor በድሮ መኪኖች እንዲሁም ደግሞ ECU, spark plug እና የካምሻፍት እና የክራንክሻፍት ፖርሽን ሴንሰሮች ናቸው። የኢግኒሽን ሲስተማችን እንዴት ነው የሚሰራው ካልን በመጀመሪያ ከባትሪው 12 ቮልት የሆነ ቮልቴጅ ለኢግኒሽን ሲስተሙ ሰፕላይ ይደረጋል። ከዛም በኋላ እኛ የመኪናውን ቁልፍ በመናዞርበት ጊዜ ወይም ደግሞ ስታርቲንግ በተኑን በመነካበት ጊዜ ኢግኒሽን ስዊቹ ቀጥታ ያገኘውን የባትሪውን ከረንት 12 ቮልቱን ማለት ነው ወደ ኢግኒሽን ኮይሉ እንዲደርስ ያደርጋል። ኢግኒሽን ኮይሉም የደረሰውን አነስተኛ ከረንት 12 ቮልቱ ማለት ነው ከፍተኛ ወደሆነ ከረንት ከ20000 እስከ 50000 ቮልት ወደሚደርስ ከፍ ያደርጋውና በቂ የሆነ ስፓርክ እንዲፈጠር ያደርጋል ለማቀጣጠል እንዲችል ማለት ነው። በድሮ መኪኖች ላይ በዲስትሪቢዩተር አማካኝነት የፋይሪንግ ኦርደራቸውን ጠብቆ ቀጥታ ወደ ስፓርክ ፕለጎቹ ይህ ከረንት እንዲደርስ ያደርጋል። በሞደርን መኪኖች ላይ ደግሞ ECU ትክክለኛውን ሰዓት ጠብቆ ስፓርክ እንዲፈጠር በማሰብ ቀጥታ ወደ ስፓርክ ፕለጎቹ ከረንቱ እንዲደርስ ያደርጋል ማለት ነው። ስፓርክ ፕለጉም የደረሰውን ከፍተኛ የሆነ ቮልቴጅ ወደ ስፓርክ ወይም ደግሞ ወደ ብልሽታ በመቀየር የአየርና የነዳጅ ውህዱ በበቂ ሁኔታ እንዲቀጣጠል ያደርጋል። ስለዚህ የኢግኒሽን ሲስተማችን ላይ ችግር ሲኖር ከምናያቸው ነገሮች ውስጥ የመጀመሪያው እንግዲህ የቼክ ኢንጂን ላይ ዳሽቦርዳችን ላይ ማብራት ይጀምራል። ሁለተኛው ደግሞ ኢንጂኑ አልነሳም ይላል ወይም ደግሞ ለማስነሳት ስንሞክር ይደበድባል። ሶስተኛው ደግሞ የኢንጂን ሚስፋየር ሊያጋጥም ይችላል። አራተኛው ደግሞ ነዳጅ ለመስጠት ስንሞክር አስቸጋሪ ነው የሚሆነው። አምስተኛው ደግሞ መኪናው አይድል ላይ ሆኖ ድንገት መኪናው ሞተሩ ሊጠፋ ይችላል። ስለዚህ ይህን ችግር ለመከላከል ማድረግ የምንችለው ነገር እንግዲህ ፕሮፐር የሆነ ሰርቪስ ዱሬሽን እንዲኖረን ያስፈልጋል። እንዲሁም ደግሞ በሰርቪስ ጊዜ የስፓርክ ፕለጎቻችንን ቼክ ማስደረግ እንዲሁም ደግሞ የኢግኒሽን ኮይሉንና ራበሮቹንም ንጹህ መሆናቸውን ክራክ አለማድረጋቸውንና የባትሪ ላይፋችንን መጠበቅ አስፈላጊ ነው። እንግዲህ የበለጠ ሌሎች የአውቶሞቲቭ መረጃዎችን ለማግኘት ከፈለጋችሁ በዩቲዩብ ቻናላችን ላይ @BaseAuto ላይ ማግኘት ትችላላችሁ።